አፍላ ፍቅር ከዚህ በኋላ አልመለስምሽ። በጣም ብዙ ሰዎች የጠየቃችሁኝ፣ በጣም በተደጋጋሚ የጠየቃችሁኝ ነበር። መተናል ዛሬም መተናል፣ አዎ መተናል፣ ደስታችሁን አፍቆናል። አንተ ለማስደሰት አንቺን ለማስደሰት መተናል፣ ላይ ግን ያስፈልገናል ለንትታ ሼስ ቦቸራ በድጋሚ ወደ አፍላ ፍቅር አልመለስም አለ። ሰላም ወደ ቻናል ቤተሰቦች፣ ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በዛሬ ቪዲዮ እንግዲህ እኔንም ስጠይቁኝ የነበረ ቦቸራም ሲጠይቅ የነበረው ወደ አፍላ ፍቅር መቼ ነው የምትመለሰው፣ እንዲሁም መቼ ነው የሚመለሰው የሚል ኮሜንት በስቶ ነበረ። እንግዲህ ቦቼ በትናንትናው ዕለት ከጠይቆ የሰጠው መልስ አለ። ቦቼም እንደተናገረው ከሆነ እንግዲህ ከአሁን በኋላ ወደ አፍላ ፍቅር አልመለስም አጠብቁኝ ሲል ነው ማለት ነው የተናገረው። በቦቼ ንግግርም እንግዲህ ብዙ የአፍላ ፍቅር ተመልካቾችን ቅር አሰኝቷል ማለት ነው። አብዛኛው የአፍላ ፍቅር ተመልካች ቦቸራ እንዲመለስና ቦቼ ወደ አፍላ ፍቅር መቼ ነው የሚመለሰው በማለት በጉጉል ላይ ሲጠብቁ እንደነበረና አሁን ቦቼ አልመለስም ሲል ብዙ ሰዎች እንደደበራቸው በኮሜንት ላይ ተመልክቻለሁ ማለት ነው። በዚህ ጉዳይ እንግዲህ ቦቼ የሰጠው ማብራሪያ አለ፣ እሱን አሰማችሁና እንዲሁም ሀሪፍ የሆነ ቪዲዮ አስቀምጥላችኋለሁ ከመጨረሻው። እሱን እስከ መጨረሻው ማየታችሁ እንዳትረሱ። አፍላ ፍቅር ከዚህ በኋላ አልመለስምሽ። በጣም ብዙ ሰዎች የጠየቃችሁኝ፣ በጣም በተደጋጋሚ የጠየቃችሁኝ ነበር። አፍላ ፍቅር አልመለስም፣ ቁርጣችሁ ነውት ማለት የኔ መመለስ ምናምን ቢግ ዲል ሆኖ ሳይሆን አውርተን የፈታንበት ጉዳይ ነውና አልመለስምሽ። በሌላ ስራ እንገናኛለን፣ በሌላ ጸዴ ስራ። ለሁለት ወር ገደማ ክፍለ ሀገር ለስራ ቆይቼ ስመለስ ከእህቴ ጋር ተከራይተን የምንኖርበት ግቢ ውስጥ ከዛ በፊት አይቼ የማላውቀው የሆነ እንግዳ ስሜት የሚፈጥር ወጣት ልጅ ግቢ ውስጥ ተቀምጦ አስተዋልኩኝ። በስራዬ ሳይኮሎጂስት ስለሆንኩኝ ልጁ የአእምሮ ህመም ተጠቂ እንደሆነ ለመገመት ብዙ ጊዜ አልወሰደብኝም ነበር። ሆኖ ማንነቱን የማወቅ ጉጉቴ ቢያይልብኝ እህቴን ጠየቅኳት። ማን ነው? አዲሱ ተከራይ ነው። አንቺ እንደሄድሽ በሳምንቱ ነበር የገባው። ከማን ጋር ነው የሚኖረው? ብቻውን ነው፣ ግን አንድ ውጭ የሚኖር ወንድም አለው ሲባል ሰምቻለሁ። ከዚህ በፊት የሆነ ቦታ የማውቀው ለምን እንደመሰለኝ እንጃ። ብዙም ሳይቆይ ግቢ ውስጥ ጩኸት መሰማት ጀመረ። ጩኸቱን ሰምቶ ሌላኛው ተከራይ ጎረቤታችን ሊረዳ ወደ እሱ ጋር መራ። እኔም ጉዳዩን ላጣራ ልውጣ ስል ተይው እባክሽ፣ ሐሙስ ልማዱ ነው። ስለተናገረችው ነገር ግድ አልሰጠኝም። ተነስቼ ወደ ውጭ አመራው። የወደቀበት እንኳን ሲያቀብለውኝ አየሁ። ቆይ እንዳለችው ሐሙስ ስለሆነ ነው ወይስ ኳስ ስለወደቀበት ነው የጮኸው? በአይኔ መርምሬ የሆነውን አውቂ መስል አተኩሬ ጭልጥ ካልኩበት ሀሳብ ያነቀኝ የጎረቤታችን ድምጽ ነበር። በአንቺ ጉዳይ ያበዱት ወንዶች ትዝ ብለውሽ ነው? በመጠኑም ቢሆን ፈገግ ያስባለኝን ነገር ነበር የተናገረኝ። ቆይ ምን ሆኖ ይሆን ግን? በድጋሚ መጮህ ጀመረ። እሱን ለማረጋጋት ጎረቤታችን ፍሬዘር ሳይደርገው እንዳየሁት ኳሱን ከመሬት ላይ አንስቼ አቀበልኩት። ከእጄ ላይ መነተፈኝ። ለትንሽ ደቂቃ እንዴት ልረዳው እንደምችል ቆም ብዬ ካሰብኩኝ በኋላ ወደ ቤት ላይ በመመለስ ሳለሁ ሳባ እንቅልፍ ባይኔ ሳይዞር አድሮ በጧት ተነስቼ ነበር በር ላይ የተሰጣሁት። ግራ የገባት እህቴ ምንድነው በጉጉት የምትጠብቂው? የልጁ መውጣት። ለምን አልነገርኩሽም እንዴ? ትላንትና ኳሱን ሲሰጠው ስሜን የጠራው መሰለኝ። መስሎሽ ነው እንጂ እሱ ከመጮህ ውጪ ምንም አያውቅም። ይሄው እንደውም ወጣ። ልክ ሳየው በምን ሰበብ እንደማወራው እንኳን ሳላስብ እግሮቼ ወደሷ ቀኑ። ደግነቱ ጠዋት ስለሆነ ፊትህን ልጠብህ በሚል ልቀርበው እንደምችል ስለተሰማኝ ውሃ ይዤ ወደሷ ቀኑ። ያማታል እንዴ? እህትሽ ከተከራያችን ጋር ፍቅር ሳይዛት አይቀር። ባክቷት የሙያው ግዴታው ነበር። ምን አለ እኔንም በነካጇ ባከመች።
የኔ ያውቀበት መደበሪያ ነው። ስምህ ማን ነው? ስምህን አትነግረኝም? እንተዋወቅ። እኔ ሰባባለሁ። የቱንም ያህል ልቀርበውና ላወራ ብሞክርም ምንም አይነት መልስም ሆነ ፍላጎት ስላላየው በቀጣዩ ቀን ድጋሜ ተመልሼ ለመሞከር አስቤ ተነሳው። ለፊቢልሽ ነው እንጂ እሱ እንደው አይናገር አይጋገር። ቆይ ግን እዚህ ግቢ ሲመጣ ማን ነው ቤት የተከራየለት? እኔ እንጃ ብቻ አንድ ፍራሽ በመኪና አስጭኖ ገባ። እሺ ቆይ የቤት ኪራይስ ማን ነው የሚከፍልለት? እሱን አከራያችንን ብንጠይቀው ይሻል። ያቺ መከረኛ ካስ በድጋሚ ወደቀች። በጣም ግራ ያጋባል። ቆይ ኳስ ላንተ ምንድነው? ከዚህ በላይ ልታገሰው አልቻልኩም። ኳሱን ከእጁ ላይ መነጠፍኩት።